አቶ ጌታቸው ረዳ ማን ናቸው? አቶ ጌታቸው ረዳ አላማጣ ውስጥ ሰኔ 1967 ዓ.ም ነው የተወለዱት። አንደኛና ሁለተኛ ደረጃ ትምህርታቸውን እዚያው በትውልድ ከተማቸው የተማሩ ሲሆን ለታናሽ ወንድሞቻቸውና እህቶቻቸው አሪያ መሆናቸው ይነገራል። አቶ ጌታቸው በልጅነት ጀምሮ የመማርና የማንበብ ልዩ ፍቅር ስለነበራቸው ከኩዮቻቸውና ከዘመዶቻቸው ጋር ለመማር እና ለመጫወት ጊዜ የነበራቸው ቢሆንም የማንበብ ፍቅራቸው ከፍተኛ ስለነበር ሰፊውን ጊዜያቸውን ያጠፉ የነበረው ከመጽሐፍት ጋር እንደነበረ ታናሽ ወንድማቸው ይናገራሉ። በተለይ ወደ ሁለተኛ ደረጃ ትምህርት ቤት ሲገቡ ትምህርታዊ መጽሐፍት ባሻገር በእንግሊዘኛ የተጻፉ አዳዲስና ቆየት ያሉ መጽሐፍትን ማንበብ አብዛኛውን ጊዜያቸውን ያጠፉ ነበር። ከነዚህ መጽሐፍት መካከል የኒቼ፣ የካርል ማርክስ፣ የሌኒንና ሌሎች ረጅም ዘመናት ያስቆጠሩ ስራዎች የሁለተኛ ደረጃ ተማሪ እያሉ ያነበቧቸው መጽሐፍት መካከል ይጠቀሳሉ። በሁለተኛ ደረጃ ተማሪነት ጀምሮ በእንግሊዘኛ የተጻፉ መጽሐፍትን የሚያነቡት አቶ ጌታቸው አሁን ከመጽሐፍት ጋር እንደሚውሉ ቤተሰቦቻቸውና በቅርብ የሚያውቋቸው ይናገራሉ። አቶ ጌታቸው ረዳ የሚያነቧቸው መጽሐፍ ባይመርጡም በዋናነት ግን በፍልስፍና፣ በፖለቲካና በኢኮኖሚ እንዲሁም በዓለም ታሪክ ላይ የሚያተኩሩትን መጽሐፍት ያዘወትራሉ። አቶ ጌታቸው የእንግሊዘኛ ቋንቋ ችሎታቸውን ያዳበሩት ከሚያነቧቸው መጽሐፍት እንደሆነ የሚገልጹት ታናሽ ወንድማቸው ዶክተር ሞላ ረዳ የተዋሰው መጽሐፍ ነገ መልስ ከተባለ ሌሊቱን ሙሉ ተቀምጦ ሲያነብ አየው ነበር ይላሉ። የቅርብ ጓደኛቸውና በመቀለ ዩኒቨርሲቲ ባደረባቸው የነበሩት ሙሉ ወርቅ ኪዳነ ማርያም በጻፈው አንድ ጽሑፍ ስለ ጌታቸውና ለንባብ ስላላቸው ፍቅር አስተያየታቸውን አስፍሮ ነበር። ጌታቸው አዲስ አበባ ዩኒቨርሲቲ ከተመረቀ በኋላ አብሮን በትግራይ የቀድሞ ቢዝነስ ኮሌጅ ነበር የተቀጠረው። እንግዳ በሆነበት በዚያ ወቅት ለመጀመሪያ ጊዜ ከኛ ጋር ሲገናኝ አንድ ካፌ ውስጥ ጥግ ይዞ መጽሐፍት እያነበበ ነበር ይላሉ። አዲስ ተመራቂ ከሙያው ጋር ካልሆነ በስተቀር ፍልስፍናን የሚነካ መጽሐፍ ሲያነብ አያጋጥመኝም የሚሉት አቶ ሙሉ ወርቅ ጌታቸው ግን ካሉበት የሙያ ዘርፍ ባሻገር በተለያዩ መስኮች የተዘጋጁ መጽሐፍትን እንደሚያነቡ እንዲሁም በመጽሐፍትና በተለያዩ ሐሳቦች እንደሚወያዩም ገልጸዋል። አቶ ጌታቸው የሁለተኛ ደረጃ ትምህርታቸውን ታዳጊዋ ኢትዮጵያ በመባል በሚታወቀው ትምህርት ቤት እየተከታተሉ ሲሆን በ1985 ዓ.ም ደግሞ በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት በመግባት የመጀመሪያ ዲግሪያቸውን በሕግ አግኝተዋል። አቶ ጌታቸው ረዳ እንዴት ወደ ፖለቲካ ገቡ? አቶ ጌታቸው ረዳ በአዲስ አበባ ዩኒቨርሲቲ ትምህርታቸውን አጠናቀው ከተመረቁ በኋላ መቀለ ዩኒቨርሲቲን በመምህርነት ተቀላቅለው በሕግ ትምህርት ክፍል አገልግለዋል። ከዚያ በኋላ በ1990ዎቹ መጀመሪያ ላይ በአሜሪካ አላባማ ዩኒቨርሲቲ በሕግ ሁለተኛ ዲግሪ ለማግኘት ችለዋል። ከዚህ በኋላ ወደ መቀለ ዩኒቨርሲቲ ተመልሰው ማስተማር የቀጠሉ ቢሆንም ብዙም ሳይቆዩ በ1997 ዓ.ም በውጭ ጉዳይ ሚኒስቴር ውስጥ በኃላፊነት ተመድበው ወደ አዲስ አበባ ቀኑ። ከምርጫ 1997 ዓ.ም በኋላ በተፈጠረው ፖለቲካዊ ቀውስ ኢህአዴግ ከባድ ፈተና ገጥሞት የነበረ ሲሆን አቶ ጌታቸው ረዳ ፓርቲያቸው እንደ ጠላት ሲመለከታቸው በነበሩ የግል ጋዜጦች ላይ የፓርቲያቸውን ሐሳብ የሚገልጹ ጽሑፎችን ያወጡ ነበር። በተለይም በኢህአዴግ ዘመን ከታዩ የፕሬስ ውጤቶች መካከል ከፍተኛ ተነባቢነት በነበራት አዲስ ጋዜጣ ላይ በፓርቲያቸው ላይ የሚቀርቡ ትችቶችን በመከላከልና አቋሙን በመግለጽ ያቀርቡ በነበረ ጽሑፍ ይታወሳሉ። አቶ ጌታቸው ከመምህርነት ሙያ ወጥተው ወደ ፖለቲካና የመንግስት ኃላፊነት ቦታን ከያዙ በኋላ በተለይ አቶ ኃይለ ማርያም ደሳለኝ የውጭ ጉዳይ ሚኒስተርና ጠቅላይ ሚኒስተር በነበሩባቸው ጊዜያት በሁለቱም ከፍተኛ መስሪያ ቤቶች ውስጥ በኃላፊነት ሰርተዋል። በዚህም በውጭ ጉዳይ ሚኒስተር የፐብሊክ ዲፕሎማሲ ዳይሬክተርና ዋና ዳይሬክተር፣ የመንግስት ኮሙኒኬሽን ጉዳዮች ሚኒስተርና የጠቅላይ ሚኒስተር ኃይለ ማርያም ደሳለኝ ልዩ አማካሪ ነበሩ። በተጨማሪም በአላማጣ የህዝብ ተወካዮች ምክር ቤት አባል ሆነውም ተመርጠውም ነበር። አቶ ጌታቸውን በቅርብ የሚያውቋቸው ሰዎች እንደሚሉት
ምንም እንኳን በከፍተኛ የመንግስት ስልጣን ላይ ነበሩ ቢሆንም ቀለል ያለ ህይወትን የሚመሩና ወደ ፈለጉት ቦታ ያለ አጃቢና በራሳቸው መሄድና መቆየትን የሚመርጡ ናቸው። ለውጡና ወደ መቀለ መሄድ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በሀገሪቷ ፖለቲካ ላይ ጉልህ ለውጥና ሽግሽግ ሲካሄድ በገዢው ፓርቲ ኢህአዴግ ውስጥ ትልቅ ለውጦች መታየት ጀመሩ። በዚህ ምክንያት ግንባሩን ከመሰረቱት 4 የፖለቲካ ፓርቲዎች መካከል ዋነኛው የሆነው ህወሓት በብዙ መልኩ በአዲሱ መንግስትና ከሚወስዳቸው እርምጃዎች ጋር መጣጣም ባለመቻላቸው ከኢህአዴግ ራሱን አገለለ። ይህንንም ተከትሎ አቶ ጌታቸው ረዳ ከሌሎች የትግራይ ከፍተኛ ፖለቲከኞችና ባለስልጣናት ጋር ወደ ትግራይ ተመልሰው የትግራይ ክልል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል አማካሪ እንዲሁም የህወሓትና የክልሉ መንግስት ቃል አቀባይ ሆነው ሰርተዋል። አቶ ጌታቸው ረዳ በፖለቲካና በህዝብ ግንኙነት ዘርፍ የህወሓት ቁልፍ ሰው ናቸው። በተለይም ባለፉት 2 ዓመታት ማስመስክረዋል። በመንግስትና በህወሓት መካከል በፕሪቶሪያና በናይሮቢ በተደረጉ ድርድሮች ከፊት መስመር ላይ እንደነበሩ በግልጽ ይታያል። ሰላም ያመጣውን ስምምነት ህወሓትን በመወከል የፈረሙት አቶ ጌታቸው ከፌደራል መንግስቱ ከአህጉራዊ ከዓለም አቀፋዊና ከምዕራባውያን ሀገራት በትግራይ በኩል የነበሩ ግንኙነቶች ውስጥ ጉልህ ሚና እንደነበራቸውም ይነገራል። ለወራት ምስረታዊ ዘገየው የትግራይ ጊዜያዊ አስተዳደር እንዲመሩ በህወሓት ስራ አስፈጻሚ ኮሚቴ የተሰየሙት አቶ ጌታቸው ይህንን ተከትሎ ጠቅላይ ሚኒስትር አብይ አህመድ የትግራይ ጊዜያዊ ርዕሰ መስተዳድር እንዲሆኑም ሾሟቸውም ነበር። በፖለቲካው መስክ የጎላ ሚና ሲጫወቱ የነበሩት አቶ ጌታቸው በጦርነት የደቀቀውን ክልሉን መልሶ በማዋቀርና በመገንባት በኩል ደግሞ የሚኖራቸው አስተዋጽኦ ወደፊት በፖለቲካው መስክ የጎላ ሚና ሲጫወቱ የነበሩት አቶ ጌታቸው በጦርነት የደቀቀውን ክልል መልሶ በማዋቀርና በመገንባት በኩል የተቻላቸውን ሲያደርጉ ነበር። አሁን ደግሞ አቶ ጌታቸው ረዳ ስልጣናቸውን ለአዲሱ የትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ አስረክበዋል። አቶ ጌታቸው ረዳ በትግራይ ፖለቲካ ውስጥ ጎልተው ከሚታዩ ፖለቲከኞች ውስጥ አንዱ ናቸው። አቶ ጌታቸው ረዳ በጠቅላይ ሚኒስትር ዶክተር አብይ አህመድ ተሹመው ክልላቸውን ሲመሩ ቆይተዋል። በፌደራል መንግስትና በትግራይ ክልል ውስጥ በኃላፊነት በቆዩባቸው ዓመታት ሀገር ውስጥና በዓለም አቀፍ መገናኛ ብዙሃን ላይ በመቅረብ ሐሳባቸውን በመግለጽና በመከራከር የሚታወቁ ጉምቱ ባለስልጣን ነበሩ። በሀገሪቱ ውስጥ ፖለቲካዊ ለውጥ ከመጣ በኋላ በነበሩበት ባለፉት ዓመታት በገዢው ፓርቲ ኢህአዴግና በግንባሩ መስራች ህወሓት መካከል የነበረውን አለመግባባት ተከትሎ በተፈጠረው የፖለቲካ ትርምስ ውስጥ ጎልተው ወጥተዋል። በተለይም ለ2 ዓመታት የዘለቀው ጦርነት ወቅት በትግራይ አመራሮች በኩል የሚነሱ ሐሳቦችን በክልሉ ባሉ መገናኛ ብዙሃን ወደ መደበኝነት እየቀረቡ እንዲሁም በዓለም አቀፍ መገናኛ ብዙሃን ላይም በተደጋጋሚ ብቅ እያሉ የህወሓት አንደበት ሆነው ቆይተዋል። ደም አፋሳሹን ጦርነት ያስቆመው በመንግስትና በህወሓት መካከል በተካሄደው ድርድር ወቅት ግንባር ቀደም ተደራዳሪ ነበሩና በስምምነቱ ላይ ፊርማቸውን ያኖሩት አቶ ጌታቸው ረዳ ነበሩ። አቶ ጌታቸው ረዳ አሁን ስልጣናቸውን በሰላማዊ መንገድ ለአዲሱ የትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ አስረክበው በጠቅላይ ሚኒስትር አብይ አህመድ አዲስ ስልጣን ተሰጥቷቸዋል።